ህዊ ፋሚሊ ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ የሚገርም አፕሊኬሽን ይሆናል። ፖፖን ሌሎች አፕሊኬሽኖችን ራሱ የሚበልጥ አፕሊኬሽን ነው። ይሄን አፕሊኬሽን ከፍታችሁ እየሰራችሁ ያላችሁት በርቱ። ገና የምትከፍቱት ግን በርትታችሁ ወጥራችሁ ልሰሩበት የሚገባ የሚገርም የሚደንቅ አፕሊኬሽን ነው እና ዛሬ ይሄን አፕሊኬሽን እንዴት እንደምትከፍቱ፣ እንዴት አሻራ እንደምትሰጡ፣ እንዴት አይዲ እንደምትሞሉ፣ እንዴት ታስካችሁን እንደምትወስዱ፣ የሰራችሁትን ታስክ እንዴት እንደምትወስዱ አሳያችኋለሁ ማለት ነው። ቆይታችሁን ከኔ ጋር የምትመርጡት ጎግል ይሆናል ማለት ነው። በጣም አሪፍ ነገር ጎግል ነው። ስልክ ሲጀመር አሁን ላይ ተከልክሏል። ስለዚህ እንደዚህ በጎግል እንደኔ በጎግል እንከፍታለን ማለት ነው። አሁን ላይ የምጠቀመውን ኢሜል አድሬስ ከፈትኩኝ። ቀጥታ ወደ ፕላትፎርሙ አስገባኝ ማለት ነው። ምክንያቱም መጀመሪያ ከፍቼ ተጠቅሜበታለሁ እኔ። ስለዚህ ምን ያደረገኝ ቀጥታ ምንም ነገር ሳይለኝ ወደ ፕላትፎርሙ አስገባኝ ማለት ነው። እናንተን ግን ምን ይላችኋል? ጾታ ያስመርጣችኋል። ጾታ ትመርጣላችሁ። ስማችሁን የምትፈልጉትን ስም ትጽፋላችሁ። ከዛ ቀጥታ ወደ ፕላትፎርሙ ያስገባችኋል ማለት ነው። በዚህ ስልክ ቁጥር ቴሌግራም ላይ ልታናግሩኝ ትችላላችሁ። የሚከብዳችሁ የሚያስቸግራችሁ ነገር ካለ ማለት ነው። በዚህ ስልክ ቁጥር ቴሌግራም ላይ ያናገሩኝ። እንደገና ደግሞ ቀጥታ ወደዚህ ከመጣችሁ በኋላ ምን ታደርጋላችሁ? እዚች ጋር ሚ ምትላለች ምትላለች በቀኝ እጅ በኩል በቀኝ እጅ ጥግ ላይ ማለት ነው። ምትላለች አይደለ? ምትለዋን ከነካን በኋላ ቀጥታ ወዴት ያመጣናል? ወደዚህ ያመጣናል ማለት ነው። ወደዚህ ያመጣናል። ወደዚህ ሲያመጣን ምንድነው ያለው? እኔ ጋር ማይ ኤጀንሲ ሀዊ አይዲ ነምበር ነው እዚህ ጋር ያመጣልኝ አይደለ? ለእናንተ ደግሞ አዲስ ስትሆኑ ምን ያመጣላችኋል? እዚህ አካባቢ ላይ ቢካሞስት የሚል ያመጣላችኋል። ቢካሞስት የሚል ያመጣላችኋል። ቢካሞስት የሚል ካመጣላችሁ ምን ታደርጋላችሁ? ቢካሞስት የሚለውን ትነካላችሁ። ከዛ አይዲ ነምበር አስገቡ ይላችኋል። ይሄው አይዲ ነምበሬ እዚህ ላይ ያለ አይዲ ነምበሬ 1971683 ብላችሁ ታስገባላችሁ። ከዛ ኦኬ ብላችሁ አግሪ ብላችሁ የፊት አሻራ ነው የምትሰጡት። የፊት አሻራ ስትሰጡ ደግሞ በጣም ላስጠነቅቃችሁ የምፈልገው ነገር የፊት አሻራ ስትሰጡ በጣም በትልቅ ጥንቃቄ ስጡ እሺ። ምክንያቱም አንድ ጊዜ እምቢ ካላችሁ በጣም ሊያስቸግራችሁ ሊያመላልሳችሁ ስለሚችል ቁጭ ብላችሁ አንድ ቦታ ስራዬ ብላችሁ አንድ ቦታ ቁጭ ብላችሁ የፊት አሻራ ስልካችሁን ሳታነቃንቁ ስልካችሁን በደንብ ፊታችሁ ላይ ይዛችሁ ወደ ብርሃናማ ቦታ ዞራችሁ ቀጥታ ፊታችሁን በደንብ ሳታችሁት አሻራውን ልሰጡት ይገባል። ራይት እስኪያደርግላችሁ ማለት ነው። እና ጀግናችሁ ከኔ ጋር መስራት የምትፈልጉ ልጆች ኑ፣ እኔ እቀበላችኋለሁ። እንደገና ደግሞ ሌላ ፕላትፎርም ላይ የምትሰሩ ከሆናችሁ ሌላ ቦታ ኤጀንት ሆናችሁ ልጆች ያላችሁ ልጆች ከሆናችሁ ቀጥታ ኤጀንት አረጋችኋለሁ። ስለ ፕላትፎርሙ ቶሎ ምክንያቱም ሌላ ቦታ ስለምትሰሩ ቶሎ ነው የምትረዱት፣ ቀላል ነገር ስለሆነ ማለት ነው። ቶሎ ስለ ፕላትፎርሙ አስረዳችኋለሁ። ቀጥታ ኤጀንት አረጋችኋለሁ። ልጆቻችሁን ይዛችሁ እዚህ መታችሁ ኤጀንቶች ሆናችሁ መስራት። እንደገና ደግሞ ሆስት ሆናችሁ መስራት የምትፈልጉ በሆስትነት ትቆያላችሁ፣ ስትፈልጉ ኤጀንት ትሆናላችሁ። ስራው በጣም ቀላል ስራ ነው። በዛ ላይ ደግሞ የብር ያወጣጡ መንገድ በጣም ቀላል የሆነ ነገር ሆኗል። በእኛ ጊዜ ባይናንስ ብቻ ነበረ። አሁን ግን ምን መጣ? ባንኮች መጥተዋል። ቴሌ ብር መጥተዋል። በጣም ንግድ ባንክ፣ አዋሽ ምናምን በቃ ወደ 4 ባንክ ምናምን መጥተዋል። በጣም ደስ የሚል ነገር ነው። ስለዚህ እዚህ ፕላትፎርም ላይ ጀግነን ልንሰራ ወጥረን ልንወጥበት ይገባል። ችላ እንዳትሉ፣ አንዳችሁም ችላ እንዳትሉ፣ በሞራል እንድሰሩ ነው የምፈልገው። ከዛ ኤጀንት አይዲ አሻራውን በዛ መንገድ ሰጣችሁ ራይት ካደረጋላችሁ ምን ያደርግላችኋል? እዚች ጋር ከፈለጋችሁ እኔ ቤት መምጣት ከፈለጋችሁ እዚች ጋር ፓርቲ ምትላለች። እዚች ጋር ፓርቲ ምትለዋን ስትነኩት እዚህ ጋር ሰርች ማድረግ አለ። ሰርች ማድረጋው ጋር የኔ አይዲ እዚህ ላይ አለ። የኔን አይዲ ሰርች አድርጋችሁ ቀጥታ ወደ እኔ ቤት መምጣት ትችላላችሁ። ጆይን በሉ ይላችኋል። ጆይን ብላችሁ ቀጥታ ወደ እኔ ቤት መምጣት ትችላላችሁ።
ራሳችሁ ቤት መግባት ከፈለጋችሁ ደግሞ እዚህ ጋር ምን አለ መሀል ላይ ማይሩም የሚላል ማይሩም ማለት ነው። ማይሩምን ስትነቁ ምን ያመጣላችኋል? እናንተ አዲስ ስትሆኑ እኔ አዲስ ስላልሆንኩ ቀጥታ አስከፈተልኝ ማለት ነው። እናንተ አዲስ ስትሆኑ መጀመሪያ ስማችሁን ጻፉ ይላችኋል። ስማችሁን ትጽፋላችሁ። ከዛ ስማችሁን ከጻፋችሁ በኋላ ከታች ደግሞ ከፈለጋችሁ ኑ አብረን እንስራ፣ ኑ ላስረዳችሁ፣ የምትፈልጉትን የሆነ ነገር ጽፋችሁ በቃ ወደ ራሳችሁ ቤት ገብታችሁ መስራት ትችላላችሁ። ደስ የሚለው ነገር ይሄ ፕላትፎርም ማንም ቤት ብትቀመጡ ይቆጥርላችኋል። ኤጀንታችሁ ጋር ልጃችሁ ጋር ብትቀመጡ ይቆጥርላችኋል። በጣም ደስ የሚል ፕላትፎርም ነው። ሲቀጥል እዚህ ጋር ማይክ ምልክት አለች። ወንበራችሁን ከገባችሁ በኋላ ወንበሩ ላይ ቁጭ ብላችሁ እዚህ ጋር ማይኳን እንዲህ መክፈት፣ ማይኳን ከፍታችሁ ቁጭ ማለት ነው። እና አሁን ታስካችሁ እንዴት የቱ ጋር እንደሚቆጥርላችሁ እንዴት እንደምትወስዱ ላሳያችሁ። ቀጥታ ወደዚህ ስትገቡ እዚች ጋር ታስክ የምትላለች ሳላሪ ታስክ ትላለች። እኔ ጋር መቶ ብላለች አይደለም። እናንተ ግን 00 ብላ ሳላሪ ታስክ ነው የምትለው። ይሄን የምታመጣላችሁ አሻራ ከሰጣችሁ በኋላ ነው። ከዛ እዚች ጋር ቆጥሮ 100 ሲሞላ ምን ታደርጋላችሁ? ታስክ የምትለዋን ራሷን እንዲትነኳታላችሁ። ታስክ የምትለዋት ስትነኳት እዚህ ጋር ምን አመጣልኝ? እታች ክሌም የምትላለች አያችኋት? እታች ክሌም የምትላለች። ክሌም የምትለዋን ስንነካት ቀጥታ 2500 ይሰጠናል። አሁንም ድጋሚ ምን እናደርጋለን? እዛችሁ ጋር ቆጥሮ የቀድማ ቦታ ሳላሪ ታስክ የምትለዋ ላይ ቆጥሮ 100 ሲሞላ ድጋሚ ነክተናት ወደዚህ ገብተን ክሌም እንላለን። 5000 እንወስዳለን። ወንድም ሆነን ሴት ሆነን 5000 ነው የምንወስደው። በጣም አሰጣጡ ራሱ አሪፍ ነው፣ አዳለም። ከዛ እዚች ጋር የምታያቸው ነገሮች ብዙ ነገሮች አሉ። እነዚህ ፊደሎች አሉ። እነዚህ ሱፐር የመድረስ እንትን ነው። በሚቀጥለው ቪዲዮ ደግሞ ስለነዚህ ነገሮችና ስለተለያዩ ነገሮች በፓርት 2 ቪዲዮ ይዤላችሁ እመጣለሁ። በፓርት 1 እስካሁን ይሄንን አይተናል። ስለ አከፋፈት አይተናል። ስለ ብዙ ነገር አይተናል። በደንብ ጀግነን ልንሰራ ይገባል። ታስካችሁ እንኳን ሊቃጠልባችሁ አይገባል። ጀግናችሁ ሊሰሩ ይገባል። ስልክ ቁጥሩ ያለ ደውሉ፣ በቴሌግራም አናግሩኝ። የምትፈልጉት ነገር ማለት ካለ የኔም ራሱ እኮ ከኦንላይኑ አልጠፋም እኮ 24 ሰዓት አለው። ግን ድንገት ልታጡኝ ትችላላችሁ፣ ወይ ስለ አከፋፈቱ እንዳስረዳችሁ ልትፈልጉኝ ትችላላችሁ። ማለት እኔ ከደወላችሁልኝም ስለ አከፋፈቱ እኔ አስከፍታችኋለሁ፣ አስረዳችኋለሁ። እና የምትፈልጉት ነገር ካለ አይዲም እዚህ አለ፣ ስልክ ቁጥሩ ያለ፣ ቴሌግራም ሊንክ፣ ሁሉ ነገር አለ። አብሽር፣ እኔ ከጎናችሁ ነኝ። ጀግነን እንስራ አብረን እላችኋለሁ። በርቱ።